ሞጣ ምንሽ ነው ለምትሉኝ ሰዎች ማለት ነው። ሞጣ የድሮ ባሌ ነበር። በጣም ነው የማፈቅረው። 4 ልጆች አሉን ማለት ነው። እና እሱ ማለት ነው ብዙ ጊዜ ቺት ያደርግብኝ ነበር አብረን ሳለን ማለት ነው። እና ከዛ ብሎ አንድ ቀን ደግሞ በጣም ከምወዳት ቤስት ጓደኛዬ ጎረቤቴ ጋር ማለት ነው ቺት አደረገብኝ። ከዛ እኔ ደግሞ የሆነ ሙዚቃ ሰማሁኝ። እሱ 10 ሲጠጣ አንቺ 20 ጠጪ የሚለው ሙዚቃ ታውቁታላችሁ አይደለ? እኔ ደግሞ እሱን ሰምቼ እሱም ቤስት ጓደኛው ጋር ሂጄ ቺት አደረኩበት። ከዛ ማለት ነው ከዛ ሁል ጊዜ ማለት ነው ቺት ያደርግብኛል በጣም ማለት ነው። ከዛ እኔም ልክ እሱ 3 ቀን 4 ቀን ወጥቶ ሲያድር እኔም በዛው ልክ ሂጄ ከሱ የበለጠ አድሬ እመጣለሁ። በቃ ስንል ከዛ ተፋታን። ከዛ ተፋተን እዛ ልጆቹንም ትተናቸው ልጆቹ አደጉ። አሁን ልጆቹ ግማሾቹ 2ቱ አሜሪካ ናቸው። 2ቱ ደግሞ ወደ እንትና ናቸው። ይሄ ማን ይባላል አውሮፓ ሀገራት ካናዳ አካባቢ ናቸው ያሉት ማለት ነው። እሱ አሜሪካ ሲገባ እኔም አሜሪካ ገባሁኝ። እዛ አሜሪካ እየኖርኩኝ እያለ ደግሞ የሚታረቅ ምናምን ስለው እምቢ አለኝ። እሱ እኔ እኮ በጣም ነው የማፈቅረው እሱም እኮ ይወደኛል ግን አብረን እንድንሆን አይፈልግም። ግን ለምን ማነው ደስተኛ? እኔ አሜሪካ ስላለ ሴት እያስገባ ላይ ብለ ያወራል። እኔ እኮ ማለት ነው በጣም ነው የማፈቅረው።